ጤና ይስጥልኝ የተወደዳችሁ የኔ የቲክቶክ እንዲሁም የዩቲዩብ ቻናል ተከታዮቼ፣ ኦፊሻል ሳሚ ሚዲያ ተከታዮቼ፣ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ወደ ጉዳይ የምገባበት ጉዳይ አለኝ። ዛሬ የመጣሁት ምናልባት ለሌሎቻችሁ ሊጠቅም ይችላል፣ አላቅ ቀቱ ለሱ እኔ ሌላ ነገር ማለት አልፈልግም። የሕክምና ባለሙያም ስላልሆንኩኝ ወይም ደግሞ በሱ ጉዳይ ማውራት ባልፈልግም፣ ግን አንድ ነገር ማለት እፈልጋለሁ። እንደ የራሴን የግሌን አስተያየት መስጠት እፈልጋለሁ፣ ማስጠንቀቅም እፈልጋለሁ ለእህቶቼ ማለት ነው። አንድ ሰሞን በዚህ ላይ እንደምታዩት ቪዲዮውንም ፎቶውንም እንደምታዩት በዚህ በቲክቶክ መቼም የማንሰማው የማናየው ጉዳይ የለም። አንድ ሰሞን ብዙ ነገር ሲባል ነበረ። እሱም ያው ብዙዎችን ጎድቶ ብዙዎችንም ስንት ነገር ብሎ አልፏል፣ ሰምተናል፣ አይተናል። አሁን ደግሞ ዳሌ ቂጥ የሚያሳድግ ፊት የሚያወፍር የሚል ነገር ሲዘዋወር አይቻልም። እኔ ያንን ሐሳብ ያላችሁ ሰዎች፣ ያንን ማድረግ የምትፈልጉ ሰዎች አይመለከተኝም፣ አያገባኝም። ሳታውቁ ግን እዚህ ችግር ውስጥ የምትገቡ ሰዎች ግን ብትጠነቀቁ ነው የሚሻለው። እኔ እየተናገርኩ ያለሁት እዚህ ሶሻል ሚዲያ ላይ ቂጤን ማሳደግ እፈልጋለሁ፣ ፊቴን ማወፈር እፈልጋለሁ ብላችሁ ሰዎች ስላደረጉት ብቻ ሞክራችሁ በኋላ ነገ በህይወታችሁ ውስጥ በተለያየች በሽታ ውስጥ ብትገቡ ተጠያቂው ፈጣሪ ወይም ደግሞ ያ የሸጠላችሁ አካል አይደለም፣ ራሳችሁ ናችሁ ተጠያቂ የምትሆኑት። ምክንያቱም በህይወታችሁ ውስጥ እያደረጋችሁ ያላችሁት ነገር በጣም የሚዘገንን ነገር። እኔ ምንም ሌላችሁ አልፈልግም፣ ግን እዚህ ማዳም ቤት ለስራ መታችሁ በሰው ሀገር ላይ ህይወታችሁ ቢበላሽ የእውነት ነገ ሚዲያ ላይ የምናዝነው እኛ። ችግሩ ከተፈጠረ በኋላ መጠቋቋሚያ ወይኔ እሷ እንዲሁ ነው መባባሉ መልካም አይደለም። ምክንያቱም ይሄ በዓለም አቀፍ የሕክምና ውጤት ውስጥ ተረጋግጦ የመጣ ነገር አይደለም። እንደ እህል ነገር ነው የሚመስለው። እሱን ከሚበላ ነገር ጋር ከምናምን ጋር እያደረጋችሁ የምትጠጡት ነው። ነገ በህይወታችሁ ውስጥ ችግር ካመጣ ህይወታችሁ የሚመሰቃቅለው የእናንተ ነው፣ ምርጫችሁ የእናንተ ነው። ምንም የማታውቂ ማዳም ቤት ውስጥ ያለሽ እህቴ ግን ይሄ ነገር እውነት መስሎሽ ተጠቅመሽ ወይም ደግሞ ችግሩ አንቺ ጋራ ደርሶ ነገ ፈጣሪን ብታማርሪ ወይኔ እንደዚህ ሁኚ ብትይ ማንም አይሰማሽም። እኔ መናገር በምፈልገው መንገድ ተናግሬያለሁ። አስቡት እንግዲህ የትኛው የሕክምና ባለሙያ ነው? የትኛው ዓለም አቀፍ የሕክምና እንትኖች ዘግቦት ነው? በምንድን ነው አሁን ይሄ ነገር ይሆናል ብላችሁ ያሰባችሁት? የእውነቴን ነው የምነግራችሁ። ገና ምን አይታችሁ እዚህ ሶሻል ሚዲያ ላይ እንቅልፋታችሁ ታያላችሁ ምናምን ነው አይደለ? እየተባባልን ያለ ነው። በህይወታችሁ ውስጥ እስከ ሞት የሚያዳርጋችሁ ነገር እንደምትጠቀሙ 100% እርግጠኛ ነኝ። ህይወታችሁን እስከሚያጠፋ ድረስ ከያዘ የማይለቅ ሲስተም ውስጥ ነው የገባችሁት። ይሄም ማለት ነው የምፈልገው፣ ትጠቀሙን ከፈለጋችሁ ዌልካም። ግን ቆም ብላችሁ ማሰብን የመሰለ ነገር የለም። እኔ እየተናገርኩ ያለሁት የዚህ ፍላጎቱ ያላችሁ ሰዎች፣ ልጠቀም የምትሉ ሰዎች መብታችሁ ነው፣ አይመለከተኝም። ስለ ሌሎቹም አይደለም መናገር ያለብኝን ግን ተናግሬያለሁ። ያያችሁት ሁሉ የሚበላ፣ ያያችሁት ሁሉ የሚጠጣ፣ ያያችሁት ሁሉ እውነት ከመሰላችሁ ተሳስታችኋል ለማለት ነው። ሰላማችሁ ይብዛልኝ።